ሰላም ሰላም ጤና ይስጥልኝ የዋላ ዩቲዩብ ቻናል ቤተሰቦች ሁሉ መልካም አለን፣ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት የዶሮ አሮስቶ በድንች አሰራሩን ላሳያችሁ ነው። ያው በጣም ቀላል ነው። በድንች ያደረኩበት ምክንያት ያው ልጅ ያለበት ቤት ምናምን አንዳንድ አትክልት ይመርጣሉ። አሁን ካሮት፣ አንዳንድ ነገሮችን በቃ እየለቀሙ ስለሚያወጡ በሚወዱትኝ ለብቻው መስራት እንደምንችል ለማሳየት ያህል ነው። እዛ ጋ ያው ቅድም እንዳያችሁት ዶሮን በደንብ ነው ያጠብኩትኝ። ዱቄት፣ ሎሚ፣ ጨው፣ ከል ምናምን አድርጌበት ነው ዘብዝፌ አቆይቼ ምናምን ያጠብኩት። እሱን አጠብኩትኝና ማጥለያ ላይ ያደረኩት ውሃው በደንብ ጠሎ እንዲወጣ። ከዛ 2 ፍሬ ሽንኩርት ነው እና ይህን የምታዩትን ድንች እና ቲማቲም፣ የፈረንጅ ቃሪያ በማድረግ ነው ማለት ነው የዶሮ አሮስቶን በድንች የምሰራው። ያው የዶሮ ቅባቱ እንትን ሲል ወደ ድንቹ ስለሚገባ እንደ ማባያ ከሩዝ ጋር እንደ ማባያ ይሆናል እና በጣም ይጥማል። አንድ ቆንጆ ቴስት ነው ያለው። ልክ እኛ የስጋ ወጥ በድንች እንደምንወደው በብዛት እኔ አሁን ስጋ በድንች እወዳለሁ። ሌላውም እንደዛ ከምስር ይልቅ ስጋ በድንች፣ ምስር ወጥ ደግሞ ባዶን ነው በብዛት የምንወደው እና እንደዚህ አይነት በጣም ልዩ ደግሞ ይሄ ደግሞ የዶሮ በጣም ልዩ ጣዕም ነው ያለው። የተለያየ አይነት እንትን ስለማይገባበት አንድ ቴስት ነው ያለው በቃ እና ሶሱም ደግሞ በጣም ቆንጆ ነው ማለት ነው። ድንቹን በዚህ መልክ ልጬ ሽንኩርቱንም ምናምን ልጬ ጨረስኩ ማለት ነው። ለምታበረታቱኝ ይቅርታ በመሃል ጣልቃ ስላስገባው። ላይክ ሰብስክራይብ ሳታደርጉ ደግሞ ለምታዩ እባካችሁ ላይክ በማድረግ ሰብስክራይብ በማድረግ አበረታቱኝ። ከጎኔ ጋር ሆኑ፣ ድጋፋችሁ አይለኝ። ከልብ ነው የማመሰግነው። ስለቅሁም ብላችሁ እንደማበረታታት ቁጥራችሁ ለምታዩልኝም ደግሞ አመሰግናለሁ። እና በዚህ መልኩ ሁሉን ነገር ልጬ አጣጥቤ ነው የመጣሁትኝ ማለት ነው። ሽንኩርቱን እንደዚህ በወፍራሙ ነው የከተፍኩት። ምክንያቱም ኦቨን ውስጥ ሲገባ ቶሎ የማረርና ሙሽሽ የማለት ባህሪ አለው እና እንደዚህ ተለቅ ተለቅ አድርጌ በክቡ ነው እንትን ያልኩትኝ ማለት ነው። እና አሁን ይሄ ቲማቲሙንም እንደዛው በክቡ ነው ያደረኩትኝ። ቲማቲም ደግሞ ታውቃላችሁ ቶሎ እንትን ለማለት ሙሽሽ ለማለት እና ቶሎ ለመፍረስ እንደውም ከሽንኩርቱ ቲማቲሙ ይቀላል፣ የለሰለሰ ነው። በብዛት ቲማቲም እንትን ላይ አሮስቶ ላይ የሚገባው እንትን ይላል ሶሱ በጣም ማለት ያባላል። በደንብ ነው የሚወጣው። ጣዕሙም ደግሞ ልዩ ነው እና ለዛ ነው አንዳንድ ሰው ቲማቲም አያደርግም። ግን ቲማቲም ከሌለው እንትን የሚሆነው ድርቅ ነው የሚለው፣ በጣም ነው የሚደርቀው እና በቃ ከሩዝ ጋርም ሆነ በምንም እንጃ ይደርቃል። በአጠቃላይ እንግዲህ ያው ሁሉም እንዳመለካከቱ ነው። የማይመቻችሁ ካላችሁ ግን አለማድረግ ትችላላችሁ ቲማቲሙን። እኔ ግን ቀይ ወጥ የኛ የኢትዮጵያ ዶሮ ላይ ካልሆነ በስተቀር ቲማቲም እሱ ላይ አላደርግም። ዶሮ ወጥ ላይ በስነ ስርዓት በሀገራችን በሚሰራው ላይ ሌላ ነገር ላይ ግን አደርጋለሁ። በብዛት ይቀናኛል። የፈረንጅ ቃሪያ ይሄ ትልቁም ቃሪያ እንደዚህ በሁለት ነው ገርደፍ ገርደፍ አድርጌ ነው እንትን ያልኩትኝ። ጀስት ጣዕሙን እንትን ይሏል ያወጣዋል። ያደረኩበት ብላክ ፔፐር፣ ትንሽዬ ጨው፣ ፓፕሪካ፣ ነጭ ሽንኩርት የተፈጨ ዱቄቱን እና ቀይ ሽንኩርት ዱቄቱን፣ ቲማቲም ሳልሳ እና እንደ ማጊ በፓውደሩ ማለት ነው ቺክን ማጊ እሱን ነው ያደረኩትኝ። በነገራችን ላይ እዚህ ጋር እኔ ብዙ ጊዜ የምቀላቅለው በእጄ ነው። ጓንት አይቀናኝም። ብዙ ጊዜ ያው ለሚዲያ ነው እንጂ ጓንት የምንጠቀመው ቤት ውስጥ ስንሰራ መቼም በጓንት አይደለምና እኔ ደግሞ ይሄ ስራ ቦታ እንደ ቤቴ ነው። በቃ ትክክል ሪያሊቲውን የማሳየው እና ለዛ ነው። እጄም ደግሞ ንጹህ ነው። ያው ሳጥብ ስከትፍ ምን ስል መታጠቢ ንጽህናው እንደጠበቀ መሆኑ የማይቀር ነው እና ያንን ከግንዛቤ ውስጥ አስገቡልኝ።
በዚህ መልኩ እንዳለ መጀመሪያ ላይ ያው ሶስ እንትን ያደረኩትኝ ከቲማቲሙና ከድንቹ ጋር ነው። በደንብ አብላላሁትና ከቲማቲሙ የሚወጣውን መረቅ ከሽንኩርቱ እንደዛው ጣዕሙን እንትን ብዬ ነው መጨረሻ ላይ ዶሮውን አሸሁበት ማለት ነው። ግን ከስር ነው ዶሮውን ያደረኩት፣ ከላይ አትክልቱ ነው። ትንሽዬ ደግሞ የገበታ ቅቤ ከላይ አደረኩኝ። አሁን ደግሞ አወጣሁትኝ ለአንድ ሰዓት ምናምን ያህል ኦቨን ውስጥ ነበረ እና ከስር የነበረውን ዶሮ በዚህ መልኩ ነው ከላይ ያደረኩት፣ ምክንያቱም ከላይ መብሰል አለበት ማለት ነው። ይህንን መስሎ ወጣ ማለት ነው። 2 ሰዓት ወይ 2 ተኩል ይሆናል የፈጀብኝ። አሁንም ላይክ በማድረግ አትለኝ።